አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሰላም ነኝ አልሐምዱሊላህ። ጠፍቻለሁ። ሳምንት አይሆንም ተጠፋሁ። ያው ቤቱ የኢድ በግ የኢድ በግ ልወስድ ነው የመጣሁት። ያው ግማሽ አላችሁ ግማሽ ታፋ። ፍርምባው የእናንተ ነው። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አለው አልሐምዱሊላህ። አይ እንዴት እንደሚል አየሩ አጠይቁኝ። ወላሂ ማሻአላህ ዛሬ በጣም ደስ ይላል። ቀስቀስ ያለ እስኪ ሰማዩን ሲያምር ያ ረቢ አላህ አገራችንንም ሰላም አላህ ያደርግልን፣ እኛንም ሰላም አላህ ያደርገን ያ ረቢ አላህ። ከዲካም አላህ ያውጣን። ስበቡል አስባብ ርዝቃችንን አላህ ይክፈትልን። ርዝቃችንን በሀገራችን ላይ አላህ ያደርገን። የተናፈቃችሁ በሰላም ከቤተሰቦቻችሁ አላህ ያገናኛችሁ። እንግዲህ ከአመት አመት አላህ ያደርሰን። በየረመዳን ደስ የሚል ነበረ። አለቀ ሳናቀው ኮበለለ። ግን ጥሩ ነገር ሳናቀው ቶሎ የሚያልቀው ለምንድን ነው? በቃ ብትሰሩ ራሱ ያን ይደክማል። ግን ቢደክመንም የምሬት ምናምን የመሳቸት ነገር የለውም። ደስ የሚል ነው ስራው ራሱ ስንሰራ ያኔ ሲደክም አሁን ብስጭት ምናምን እንላለን። አላልኩም ረመዳን ላይ በደስታ አለቀ፣ ደስ በሚል ሁኔታ እና የኔ ወንዶች ኢንሻአላህ የአመት ሳይበረን ጉሉ አሚን። ሀጅን አላህ ይወፍቃችሁ ያ ረቢ። ሙራዳችሁን አላህ ያሳካላችሁ። ያላገባችሁ አግቡ፣ ያልወለዳችሁ ውለዱ። ራሴን ጨምሮ እንግዲህ ዱአ ተራራ ይጋርደው ነው የሚባለው። አሁን መቅቡል አላህ ያደርግልን፣ ጾማችንን መቅቡል አላህ ያደርግልን ያ ረብ። ዱአችንንም ሙስተአጃብ አላህ ያደርግልን ያ ከሪም። እንግዲህ እኔ ወንዶች ረመዳን ሲያልቅ ሆዴው የሚባባው ማን ነው? እንደኔ ሆዴው ይባባል። ጭንቅ ይላኛል። የሆነ በቃ ሲመጣ ደስ እንደሚል ይልቅ ሲሄድ ያስጨንቃል። ለምንድን ነው የኔ አይነት ስሜት የተሰማው አለ? እድሜ አላህ ይስጣችሁ፣ ሙሉ ጤና አላህ ይስጣችሁ፣ የሰው መውደድ አላህ ይስጣችሁ፣ ያሰባችሁትን ሁሉ አላህ ያሳካላችሁ፣ ሀፊዝ አላህ ያድርጋችሁ፣ ጥሩ ትዳር አላህ ይወፍቃችሁ፣ ቤተሰቦቻችሁን ሰላም አላህ ያደርግላችሁ። በያሉበት ክፉ ነገር አትስሙ። አዎ ሀገራችንንም ሰላም አላህ ያደርግልን ያ ረቢ። እኔ ምንም ቢሆን ሀገሬን ወዳታለሁ። ምንም ቢሆን ምን ብትሆን ኧረ እኔ እንዲሁ ማን እንዲያገር እስካሁን አሁን አገሬ ቢሆን ስንቱን ተራራ ተረግጬ ስንቱ ተራራ ላይ ቆሜያለሁ መሰላችሁ። እዚህ ግን እቹ መኪና ታልሆነች ልውሽ የለም ልውስ ወይ ፍለክለክ እዝቹ። ስለዚህ ማን እንዲያገሬን ያገር ወርቄ እና ሀገራችንን ሰላም አላህ ያድርግልን። ጥሩ መሪ አላህ ይስጠን። ሻርሹ እንዲመሪው እንዳትሉ በቃ እንደው ለህዝቡ የሚያዝን ለህዝቡ የሚረዳ። የኢዷ በግ እኮ በለለች እምዋ አመለጠች። አሁን እንዴት ነው የምትመለሰው? ምን ለምዲያ ነው በዛ ሀዲች እኮ አቃሽ ነው። አሁን አያት አፈሩ ጋር ተመሳሳይ ነው መልኳ። አታስተዋውቁም? አረ ተመለሽ። ቀበሮ ያየች መስላ ጆሮዋን አቁማለች። ተኋላ እነሱ ይከተላሉ።
ይመስላል። ማሻአላ ዝናብ ይፋል መሰለኝ። እንግዲህ ያ ረቢ አንድ ቀን ብቻ ነው የቀረን። ያ ኢላሂ እንግዲህ የከራችሁ እህቶቼ አይዟችሁ፣ ድካማችሁ የጤና ያፈያ ያደርግላችሁ። አብሽሮ ታሰራችሁ ስራችሁ ሁሉ መቅቡል አላህ ያደርግላችሁ። እና አውቃለሁ አይደክም ማለት አይደለም፣ ግን ከሌላው ቀን የሚደክመው ድካም እና ረመዳን ላይ የሚደክመው ድካም ይለያል ለማለት ነው እንጂ እኮ አይደክመንም ማለት አይደለም። አይደክመንም ሳይሆን ድምቀቶች ግን ይለያል ለማለት ነው። አብሽሩ አይዟችሁ። ባይ ባይ ሳምቡሳ እያላችሁ ተረጋግታችሁ ኢንሻአላህ እንግዲህ አንድ ቀን የኔ ድምቀቶች ባያላችሁ ሰላም አላህ ያደርጋችሁ። ወዳችኋለሁ። ላይክ አድርጉ፣ ላይክ እንዳትረሱ፣ ኮሜንትም አስቀምጡ ትላላችሁ። ጥሩ ቪዲዮ እንደያዘ ሰው ማለት ነው። እና ይህንን ይመስላል። ንፋሱ አየሩ በጣም ደስ የሚል በቃ እርግጥ ያለ ነው። ሁሉ ነገር ደስ ይላል። አየሩ በጣም